ጤና ይስጥልኝ ክቡራን ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ ዜና ይዤላችሁ ቀርብ ያለው ዜናውን ወደ እናንተ በማድረስ እኔ ሶፊያ ከድነኝ አብራችሁኝ ቆዩ። በኦሮሚያ ክልል ውስጥ በተለያዩ ዞኖች የመንግስት ኃይሎች በሰላማዊ ሰዎች ላይ ግድያ እየፈጸሙ መሆኑን ምንጮች ገለጹ። በምዕራብ ሸዋ ዞን ጀልዱና ኢልፈታ ወረዳዎች በርካታ ሰዎች በመንግስት ኃይሎች በአሰቃቂ ሁኔታ ተገድለዋል ነው የተባለው። ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላችሁ በሚል በአብዛኛዎቹ የኦሮሚያ ክልል ዞኖች የመንግስት ኃይሎች በሰላማዊ ዜጎች ላይ የሚፈጽሙት ጥቃት ማየሉን ምንጮች ጠቁመዋል። ተጨማሪ ዘገባ አለን። ሰሞኑን በምዕራብ ሸዋ ዞን በጀልዱና ኢልፈታ ወረዳዎች የመንግስት ታጣቂዎች በንጹሃን ዜጎች ላይ በወሰዱት እርምጃ በርካታ ሰዎች መገደላቸውን ነዋሪዎች ለኦሮሚያ ሚዲያ ኔትወርክ ተናግረዋል። ጥቅምት 15 2023 በጀልዱ ወረዳ 10 ንጹሃን ሰዎች በመንግስት ኃይሎች በአሰቃቂ ሁኔታ ተገድለዋል ነው ያሉት። በተመሳሳይ በትናንትናው ዕለት ጥቅምት 17 2023 በኢልፈታ ወረዳ 5 ሰዎች በመንግስት ታጣቂዎች ተገድለዋል ብለዋል ነዋሪዎች። እነዚህ ሰዎች የተገደሉት በኢልፈታ ወረዳ ሂደቡ ሳንዲ ቀበሌ ሲሆን ከሟቾች መካከል የ80 ዓመት አዛውንት እንደሚገኙበት የአካባቢው ነዋሪዎች ለኦሮሚያ ሚዲያ ኔትወርክ ተናግረዋል። የተገደሉ ሰዎች በአንድ ላይ ቡና እየጠጡ እንደነበርና በጅምላ በአንድ ቦታ መገደላቸው ነዋሪዎቹ ገልጸዋል። ከሞቱ ሰዎች በተጨማሪም ጥቅምት 16 2023 በኢልፈታ ወረዳ ድሬ ጊጬ ቀበሌ ውስጥ ከመንግስት ታጣቂዎች በህዝቡ ላይ በተወረወረው ቦምብ በርካታ ሰዎች ቆስለዋል ብለዋል ነዋሪዎቹ። ከቆሰሉ ሰዎች መካከል ከ13 ሰዎች በላይ በክፉኛ መጎዳታቸውን የጠቀሱት ነዋሪዎቹ አብዛኞቹ ማገገም በማይችሉበት ሁኔታ ከባድ ጉዳት የደረሰባቸው ናቸው ብሏል። በመንግስት ታጣቂዎች እርምጃ የተደናገጡት ንጹሃን ዜጎች በተለያዩ አቅጣጫዎች ከቤት ንብረታቸው እየተሰደዱ እንደሚገኙም ነዋሪዎቹ አክለው ገልጸዋል። በኢትዮጵያ የስራ አጥ ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ተገለጸ። የጤና ዘርፉም ለዚህ ችግር ተጋላጭ ከሆኑ ዘርፎች መሃል አንዱ መሆኑ ተነግሯል። ፍንፍኔ ላይ ብዙ የሕክምና ባለሙያዎች ስራ አጥተናል በሚል እያማረሩ ይገኛሉ። አሁን የሀገሪቱ ያለችበት ሁኔታ በተለይም ጦርነቱ የስራ አጥ ቁጥር በመጨመሩ ረገድ ጉልህ አስተዋጽኦ እንዳለው የዘርፉ ባለሙያዎች ይናገራሉ። ጫልቶ ተፎ ዝርዝር አላት። ከሀገሪቱ የህዝብ ቁጥር ከግማሽ በላይ የሚሆነው ወጣት መሆኑን መረጃዎች ያሳያሉ። ታዲያ ድህነትና የጦርነት አረንቋ ውስጥ ባለች ሀገር ውስጥ የስራ አጥ ቁጥር መጨመር ይስተዋላል። በተለይም ባለፉት ዓመታት የተማረ የሰው ኃይል መጨመር በኢትዮጵያ ታይቷል። ነገር ግን የተማረው የሰው ኃይልና ያለው የስራ ዕድል እጅግ በጣም እየተራራቀ መጥቷል። በአብዛኛው ተመራቂ በተማረበት የትምህርት ዘርፍ ብቻ መስራት መፈለግና በዚህ ዘርፍ ደግሞ ያለው የስራ ዕድል አናሳ መሆኑ ችግሩን ይበልጣል። መንግስት ከሰሞኑ ከ500 ሺህ በላይ ሰዎችን በዚህ ዓመት በመካከለኛው ምስራቅ የስራ ዕድል እንዲያገኙ እየሰራው ነው ማለቱን መዘገባችን የሚታወስ ነው። ይህም የመንግስት እቅድ በብዙዎች ዘንድ ትችትን አስተናግዷል። በተለይም ይህ የመንግስት ተግባር ምን ያክል በሀገር ውስጥ የስራ ዕድል መፍጠር እንዳቃተው ያመላክታል በማለት የመከራከሪያ ሐሳቦችን የሚያቀርቡም አሉ። እዚያው በመካከለኛው ምስራቅ የሰብአዊ መብት ረገጣ የሚደርስባቸው ያሉ ያንን ችግር ሳይቀርፍ ሌሎችን ወደዚያ መላኩ ትክክለኛ እቅድ እንዳልሆነ የሚያነሱም አልጠፉም። ታዲያ ይህ የመንግስት እቅድ በኢትዮጵያ ውስጥ ያለውን የስራ አጥነት ደረጃ ቁልጭ አድርጎ የሚያሳይ ነው ይላሉ አስተያየት ሰጪዎች። በተለይም አንድ ሀገር ድህነት ውስጥ ባለችበት ሁኔታ ላይ ጦርነት ሲጨመርባት ነገሩ ሁሉ ከድጡ ወደ ማጡ ያደርገዋል። ጦርነቱን ተከትሎ የሚመጣው የኑሮ ውድነትም አስቸጋሪ ሁኔታን ይፈጥራል። ወጣቱ ክፍልም ለዚህ ችግር ከፍተኛ ተጋላጭ ሆኖ ይስተዋላል። በኢትዮጵያ የሕክምና ዘርፍ እጅግ በጣም የተማረ የሰው ኃይል እጥረት የሚታይበት የስራ ዘርፍ ነው። ሆኖም ግን በተቃራኒው በዘርፉ የተመረቁ ባለሙያዎች የስራ አጥነት ቁጥር ከቅርብ ጊዜ ወዲህ እያሻቀበ ሄዷል። አንዳንድ በኢትዮጵያ ላይ የተደረጉ ጥናቶች እንደሚያሳዩት ከሆነ ለ10000 ሰው 1.2 የጤና ባለሙያ እንደሚደርስ ይገለጻል። ሆኖም ግን የዓለም ጤና ድርጅት ያስቀመጠው መስፈርት ግን ለ10000 ሰው 10 የጤና ባለሙያ መመደብ አለበት የሚል ነው። ይህም ምን ያክል ልዩነት መኖሩን አመላካች ነው። በተለይም በፊንፊኔ ከተማ ያለው የጤና ባለሙያዎች የስራ አጥነት ቁጥር ከቅርብ ጊዜ ወዲህ እየጨመረ መጥቷል። ከዚህም ባሻገር ተቀጥረው እየሰሩ ያሉትም ቢሆኑ የሚያገኙት ገቢ የዘርፉን ባለሙያ የማይመጥን መሆኑን የመረጃ ምንጫችን ያስረዳል። የተለያዩ የዓለም ሀገራት ላይ ከፍተኛ ተከፋይ የሆኑት ሐኪሞች ሆነው ያለ በኢትዮጵያ ግን ይህ ነገር በተቃራኒው ይገኛል። አንድ የጤና ባለሙያ ተመራቂ ከታክስ በፊት 9500 ብር የሚያገኝ ሲሆን ስፔሻላይዝድ ካደረገ በኋላ 11000 ብር እንደሚያገኝ ያገኘነው መረጃ አመላክታል። ይህ ገቢም ከጎረቤት ሀገራት ክፍያ
ጋር ሲነጻጸር በእጅጉ ያነሰ ሆኖ ታይቷል። በዚህ ምክንያትም ብዙ ባለሙያዎች ሀገር ጥለው እንዲሰደዱ እንዳደረገ ይገለጻል። በአብዛኛው የኢትዮጵያ የገጠር ክፍል ላይ የሕክምና ባለሙያ እጥረት እንዳለም ይነገራል። ይህም የሆነው ባለሙያው ወደ ገጠር ገብቶ እንዲሰራ የሚያደርግ አበረታታች ነገር መንግስት አለመፍጠሩ በአብዛኛው ወደ ፊንፊኔ የሚደረገው ፍልሰት እንዲጨምር ምክንያት ሆኗል። ታዲያ ለዚህ ሁሉ ችግር በሀገሪቱ ውስጥ ያለው ጦርነት ትልቁን ድርሻ ይወስዳል። ለአብነትም በሰሜኑ ጦርነት ሳቢያ የጤና ባለሙያዎች፣ መምህራንና ሌሎችም የመንግስት ሆነ በግል ድርጅቶች ላይ ተቀጥረው ሲሰሩ የነበሩ ግለሰቦች በስራ ገበታቸው እንዳይገኙ አድርጓቸዋል። አንድ የትግራይ ነዋሪ የነበረ የጤና ባለሙያ በጦርነት ምክንያት ስራውን አቁሞ መንገድ ላይ አትክልቶችን ሲሸጥ እንደነበር የሚታወስ ነው። ይህም ጦርነቱ በአንድ ሀገር ላይ የስራ አጥ ቁጥር መጨመር ላይ ያለውን አስተዋጽኦ የሚያሳይ እንደሆነ የዘርፉ ባለሙያዎች ይገልጻሉ። የተማረው የሰው ኃይል በዚህ መልኩ ስራ የማጣት ድርቅ ውስጥ መሰቃየቱ በቀጣዩ ትውልድ ላይ የተማረ የሰው ኃይል እጥረት እንዳያስከትል ስጋትን ፈጥሯል። በዘንድሮ የ12ኛ ክፍል ተማሪዎች ውጤት ደግሞ ችግሩን ይበልጥ እንዲባባስ እያደረገው እንዳለ ምሁራን ይገልጻሉ። ሚዲያ ሰባቱን ኩርፋማ ኦኤምኤን አብዲኑ መቃሱማ Hawaasa Oromoo Ameerikaa kutaa bulchiinsa Ohio fi naannawa ishee jiraattan maraaf. Hawaasni Oromoo Ohio sadaasa 18 bara 2023 waaree booda sa'aatii 2 irraa jalqabuun sagantaa tumsa OMN qopheessanii sineegaa jiru. OMN miidiyaa ummataati waliin taanee miidiyaa keenya haa tumsinuu jedhu koreen qindeessituu sagantichaa. Keessummoonni sagantaa kana irratti argaman daayireektara olaanaa OMN Dajanee Guutamaa, Dr. Bayaan Asooba, durataa Hawaasa Oromoo Kentucky obbo Aman Eda, obbo Fiqruu Lamuu fi aadde Amina Muhammadi. Hawaasni Oromoo magaalota Ohio, Kentucky fi Michigan jiraattan martuu tumsa miidiyaa ummataa OMN irratti hirmaachuun aantummaa keessan akka agarsiiftan yoo jennu kabajaa fi jaalala guddaa waliin jedhu koreen qindeessituu sagantaa tumsa OMN. Teessoon 165 Fairway Boulevard Columbus odeeffannoo dabalataatiif lakkoofsa bilbilaa kanaan koree qindeessituu sagantichaa qunnamuu dandeessu. OMN utubuun Oromummaa utubuudha. Koree qindeessituu sagantichaa Ohio Ameerikaa. Sadaan suudhaaf inni gamaa jirti. Of qopheessi yeroo kan tiikiiti. የአማራ ጽንፈኛ ኢልፋኖ በአገው ህዝብ ላይ የፈጸመ ያለው ብሔር ተኮር ጥቃት የአገውን ህዝብ ከአማራ ህዝብ ጋር ያለውን መልካም ግንኙነት አደጋ ላይ የሚጥል ነው ተባለ። የተባለው የአገው ምሁራን ማህበር በአዊ ዞን አስተዳደር ያለውን የጸጥታ ችግር አስመልክቶ ባወጣው መግለጫ ነው። ዝርዝር ዘገባ አለን። የአገው ምሁራን ማህበር ከሳምንታት በፊት በአገው ህዝብ ላይ የደረሱ ያሉትን ጥቃቶችና ወደፊትም ሊደርሱበት ከሚችሉት ጥቃቶች አንፃር ልዩ ጥበቃ እንዲደረግለት ለጠቅላይ ሚኒስቴሩ ቢሮና ለሚመለከተው የመንግስት አካል ደብዳቤ ጽፎ እንደነበር በመግለጫው አስታውሷል። ነገር ግን በአማራ ጽንፈኛ ቡድን ፋኖ በአገው ህዝብ ላይ የደረሰ ያለው ጥቃት ከጊዜ ወደ ጊዜ እየተባባሰ መጥቷል ብሏል መግለጫው። ጽንፈኛው የአማራ ቡድን ፋኖ ታጣቂዎች በግድ የአገው ህዝብ ከኛ ጋር ወደ ጦርነት መግባት አለበት በሚል በአገው ህዝብ ላይ ግድያ እየፈጸሙ ነው ያለው የምሁራን ማህበሩ መግለጫ የአገው አማራ ነው የሚል የተሳሳተ ሐሳባቸውን ለማራመድ መሆኑን ገልጿል። ይህ የአገውን ህልውና የሚጎዳ በመሆኑ የአገውን ህዝብ ጎትቶ ወደ አውዳሚ የሆነው ጦርነት ለማስገባት የሚደረገው ሽፍጥ ሊቆም ይገባል ነው ያሉት የምሁራን ማህበሩ መግለጫው። በመቀጠልም የአገው ህዝብ ፍላጎት ከአማራም ሆነ ከሌሎች ብሔርና ብሔረሰቦች ጋር በአንድነት መኖር ነው ያለ ሲሆን ከአማራ ህዝብ ጋር የጋራ ጉዳዮች ያሉት ቢሆንም ጽንፈኛው የአማራ ፋኖ እንደሚነዛው አይነት አይደለም ብሏል። በአዊ ብሔረሰብ አስተዳደር ዞን በተለያዩ ጊዜያት በክልሉ መዋቅሮች የተደገፉ ጥቃቶች ተፈጽመዋል ያለው የአገው ምሁራን መግለጫ ከጥቅምት 1 2016 ጀምሮ ደግሞ የፋኖ ታጣቂዎች በአገው ህዝብ ላይ መጠነ ሰፊ ጥቃት ከፍቷል ብሏል። ይህ ጥቃት በማናለብኝነት የተከፈተ ምክንያት አልባ ወረራ ነው ሲልም አክሎ ገልጿል። በኢፌድሪ ህግ መሰረት የብሔረሰብ አስተዳደር ዞኖች ልዩ መብትና ጥበቃ ያስፈልጋቸው ምክንያት ከሌሎች የሚደርስባቸውን አላስፈላጊ ጫና እንዲቋቋሙና ያለ ጣልቃ ገብነት ራሳቸውን በራሳቸው እንዲያስተዳድሩ ነው ብሏል መግለጫው። የአማራ ጽንፈኛው ቡድን ፋኖ በአገው ህዝብ ላይ በከፈተው ጦርነት የከፋ የሰብአዊ መብት ቀውስ ሳይደርስና በሰላም የሚኖሩት የአገውና የአማራ ህዝብ መካከል የታሪክ ጠባሳ ሳይፈጠር ከተለያዩ ከአዊ ዞን ወረዳዎች በአስቸኳይ ለቆ እንዲወጣ አሳስቧል። መላው የኢትዮጵያ ህዝብ በአገው ህዝብ ላይ የሚደርሰውን ጫና በመቃወም ተገቢውን ድጋፍ እንዲያደርጉም ጥሪ አቅርቧል።
በኦሮሚያ ክልል ሰሜን ሸዋ ዞን እራ ወረዳ የአማራ ጽንፈኛ ቡድን ፋኖ ታጣቂዎች በህዝቡ ላይ የሚፈጽሙት ጥቃት ተጠናክሮ መቀጠሉን ነዋሪዎች ገለጹ። ታጣቂዎቹ በሰረር ኩላ ቀበሌ አቅጣጫ ተቀናጅተው እንደሜታ ጮካ ዳዳ ጋምቤልና ሳላሽ የተባሉ ቀበሌዎች ነዋሪዎች ላይ ወረራ በመፈጸም ጥቃት መሰንዘር መጀመራቸው ምንጮች ለኦሮሚያ ሚዲያ ኔትወርክ ተናግሯል። በተጨማሪም የህዝቡን ቤቶች ያቃጠሉ ንብረት እየዘረፉና ሰዎች ያፈኑ ገንዘብ እየጠየቁ መሆናቸውን ከአካባቢው የደረሰን መረጃ ያሳያል። በሌላ በኩል ደግሞ የመንግስት ታጣቂዎች ለኦሮሞ ነጻነት ሰራዊት ድጋፍ አላችሁ በማለት በህዝቡ ላይ የተለያዩ እንግልቶችን እያደረሱ ነው ሲሉ ነዋሪዎች ተናግረዋል። በምዕራብ ወለጋ ዞን በቆንዳላና ቤጊ ወረዳዎች የወባ ወረርሽኝ እየተባባሰ መምጣቱን ምንጮች ገለጹ። በትናንትናው ዕለት ጥቅምት 17 2023 ምሽት ላይ በተለያዩ መንደሮች ከ28 ሰዎች በላይ ህይወት ማለፉን ምንጮቻችን ለኦሮሚያ ሚዲያ ኔትወርክ ተናግረዋል። የቤጊ ሆስፒታል ከታካሚዎች ብዛት የተነሳ የተጨናነቀ ሲሆን ከዚህም የተነሳ ህሙማን መሬት ላይ ተኝተው እየታከሙ እንደሚገኙ ተናግረዋል። ብዙዎቹ ህክምና ተቋም ሳይደርሱ እዚያው ቤት ውስጥ ህይወታቸው እያለፈ እንደሚገኝ ነዋሪዎች ተናግረዋል። በቤጊ ወረዳ ጉንፊ ቀበሌ ውስጥ አንድ የጤና ኬላ ብቻ ያለ ሲሆን 5 የጤና ባለሙያዎች ብቻ ናቸው ያገለገሉ የሚገኙት ተብሏል። የመረጃ ምንጮቻችን እንደሚሉት ከሆነ ወደዚህ ጤና ኬላ በየቀኑ ከ500 ህሙማን በላይ ህክምና አገልግሎት ለማግኘት ይሄዳሉ ብሏል። የሟቾች ቁጥር በጌሚ ጋባና ቶጲ ቀበሌዎች ውስጥ ቁጥሩ እየጨመረ የሚገኝ ሲሆን ህፃናት አዛውንቶችና ሴቶች እየሞቱ ይገኛሉ። እንደ ሻማ ፈላጉቦ ቶጲና ደሲባሉ ቀበሌዎች በወባ ወረርሽኝ በሽታ ምክንያት የሟቾች ቁጥር እየጨመረ እንደመጣ ተገልጿል። የእነዚህ ሁለት ወረዳዎች ነዋሪዎች የህክምና እርዳታ በቂ የጤና ባለሙያዎችና ሰፊ የሰብአዊ መብት እርዳታ እንደሚያስፈልጋቸው ምንጮች ጠቁሟል። እንግዲህ ለዛሬ ያልናቸው መረጃዎቻችን እነኚህ ነበሩ። ቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። መልካም ቆይታ። ሚዲያ ሰባቱን ኩርፋማ ኦኤምኤን አብዲኑ መቃሶማ ሐዋሳ ኦሮሞ አሜሪካ ኩታ ቡልቺንሳ ኦሃዮ ፊናና ወይሼ ጅራተን መራፍ ሐዋስኒ ኦሮሞ ኦሃዮ ሰዳሰ ኩዳ ሰዴ በረኩማ ለማፍ ዲግደሚ ሰዲ ዋሬ ቦደ ሰዓቲ ለመራ ጀልቀቡን ሰገንታቱም ኦኤምኤን ቆጴሰኒ ሲኔጋ ጅሩ ኦኤምኤን ሚዲያ ኡመታቲ ወሊንታኔ ሚዲያ ኬኛ ሃቱም ስኑ ጀዱ ኮሬን ቀንዴስቶ ሰገንቲቻም ኬሱሞኒ ሰገንታ ከነረት አርገመን ዳይሬክተር ኦላና ኦኤምኤን ደጀኔ ጉተማ ዶክተር በያን አሶባ ዱረታ ሐዋሳ ኦሮሞ ኬንታኪ ኦቦ አማን ኤዳ ኦቦ ፍቅሩ ለሙ ፊ አዴ አሚና መሐመዲ ሐዋስኒ ኦሮሞ መጋሎታ ኦሃዮ ኬንታኪ ፊ ሚሽጋን ጅራተን መርቱቱም ሰሚዲያ ኡመታ ኦኤምኤን ረት ህርማቾን አንቱማ ኬሰን አካ አገርሲፍተ ዮጀኑ ከበጃ ፊ ጃላላ ጉዳ ወሊን ጀዱ ኮሬን ቀንዴስቱ ሰገንታቱም ኦኤምኤን ቴሶን 165 ፌርዌይ ቦሎቫርዲ ኮሎምበስ ኦዴፈኖ ደበለታቲፍ ለኮፍ ሰቢልቢላ ከናን ኮሬ ቀንዴሲቱ ሰገንትቻ ቁነሙ ደንዴሱ ኦኤምኤን ኡቱቡን ኦሮሙማ ኡቱቡዳ ኮሬ ቀንዴሲቱ ሰገንትቻ ኦሃዮ አሜሪካ ሰዳም ሱዳ ይኒገማ ጅርቲ ኦፍ ኮፔሲ የሮን